አሰላሙ አለይኩም ወራህመቱላሂ የሚካኤል ትርጉም ታውቀዋለህ? እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ታውቀዋለህ ግን አንተ? ትርጉም ሚካኤል ማለት ትርጉሙ ከእግዚአብሔር የሚላክ ማለት ነው። አታውቀውም። ስለዚህ በልጁ ሎጂክ ተቀምጣለህ። በልጁ ሎጂክ አንተ ፍሬሽ አይደለም። ማሻአላህ አንተ ሙስሊም ነህ። ሆፕ አሁን ይቀጥላል። ይሄን አልኳችሁ። ሆፕ ራሱ አውቅ ያለ አለኝ ወይኔ ያስመለጣችሁን ባላ ኤንዜድ ያስመለጠኝ አዋራ ነበር በደንብ አድርጌ መቅረጽ ሁለቱ አሁን እዚህ ጋር ያልተግባቡን ነገር ምን አለ መሰለህ? ምናልባት ኤንዜድ ባነጋገሩ የሚያስተካክለው ነገር ካለ ይሄን ነገር አጥፍታል ብሎ አስተካክል ማለት ነው እንጂ ክርስቲያንና ሙስሊምና እሱ ሙስሊም ከሆነ ህሊና ይቀጥልበት ችግር የለም። ክርስቲያንም ከሆነ ደግሞ በህሊና ይቀጥልበት። እኔ ስገባ አስገባ ይብሩ አፎን ባላ አስገባለን ባላ ልጅ የለም ልጁ አይ ወላሂ ለሞቷል ታጅ ዘጋብ ያለው ታየለ ካለ ይግባ አይ ከስራ አስገብኝ ያለ ያልኩላላ ያራ አፎን ተገስታለህ እና ገስታለህ። ስለዚህ እዚህ ጋር አሁን ስለ ክርስቲያንና ስለ እስልምናው ሳይሆን ሀቢቢ ኢምራን አንድ ሞት አንተ ተሰባ ትቀጥላለሽ። አንድ የቀደመ የቀደሙ ልጅ ያለ ካለ ኮሜንት ትፈልጋለህ የለም ለጀማ ወላሂ አቁም የለም ካለ ከስለ ይላል ወይ ኮሜንት ላይ ተጻፈ ሙድሬት ራስ አስገቡት አንድ ጉድ ተጻፈ አቆም አጀማ አቆም ወላሂ ራስ ነው ዚክራ አስገባ የለም አምጣለ አይጋም ድጋሚ ካለ ጀግና እስካሁን አልተሰማም እና መሰግናለሁ ነብአይት ነው አቆም ኸይር ቀጣይ አንዴ ያስቀበል ሙጂ እስካሁን ደስ ይላል ጀለስ ዝራ ይኸውላችሁ በጣም ነው የምትገርሙት። እውነት ለማውራት ስንቴ ለመንኳችሁ ታስወርዳላችሁ፣ የራሳችሁ ቤት ስለሆነ ፖለቲካ ትሰራላችሁ። ምን አንድ ነገር አንድ ማለት ነው ለፈለጋችሁ ታስወርዳላችሁ። አንተ ቆይ አደረገ መጨረሻ ያወረድኩ ራሳችሁ ነው ያወረደ ራሳችሁ ናችሁ ያስወርዳችሁ። እኔ አይደለሁም። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም እኔ ፖለቲካ ትሰራላችሁ። ሙስሊሞች ማለት ወላሂ ራስ ነው ያወረደው የሚገርማችሁ ነገር ነው። ወላሂ ነው የሚለው የወጋኝ ራስን ያስወረደኝ ድጋሚ ራስ ስለለምኩት በሌላ አካውንት አላስበደኝ ታደረገ ወላሂ ዝም ብላችሁ ኮሜንት ጽፈው ነው ይችላል ግን የወረደው አንተ ራስህ እንደዛ ተደረገና አስቀበለው ለምን ድጋሚ አስቀበለው ላው ሰውራ እንደዚህ አብካለ አለ ጠይቀው እሱ ለልሳነ ግዕዝ ታይምሮ የሰማኒ አደ ነገር ተናገረ ከበረት በቃል ተናገር አቆጥናስ በረት ቀን ተናገር ሰለሰለ ወይደገነ ወዳዊትና አቆጥናስ ተናገር ኢብራን በቀዳሚ ዘራ ከመጽሐፍ ይሃሉ ለዘተናገር ከሰኑይ ሰኔ ሰሉስ ረቡዕ ሐሙስ ይጥባህ ነገር ይሃሉ አባን ተዛራይ ከነ በቀዳሚ መጽሐፍ አሉ አቆጥናስ ተናገረከ ኢምራን ዛራያን መጽሐፍ አለ ይሃሉ ለዚህ ሰንተ ተናገርከ ሰማይከኒ አፎ ሰማይኩ ግን ለኔ ማውራት ፈልገው ኢብራሂም አንተ ጋር አይደለም የጀመረው ከሱ ጋር ስለሆነ አንተ ምናምን አቆጥናስ ኢምራን ወአቡኪ አሃዱ ወተለህ አቆጥናስ አይቶ ተሰለከ
ለምን ተሰለከ ወከዳኒ መህና ኩሉና አበታይ ተበዛይ ዛኻሉ ሰብ ይሰማይኩ ወከዳኒ ማለት ነው አና ተይተከ ሰማኒ ዋስማኒ ካለ ኢምራን በቀዳሚ ዛራይ ከመጽሐፍ ዘሰኑ ተወው ለገዘንም ተወውና ታንተ ጋር ማውራት ፈልጌ ጀመር ፖይንት ስላለ እሱ ጋር ማውራት ፈልገው ገባ ካንተ ጋር ለማውራት ፈልገው እኔ ከኢብራሂም ጋር ማውራት ፈልገው ይረታው እሱ ነው ለምን ትናገራለህ ምን አገባ አንተ ካንተ ጋር ለማውራት ፈልገው ለምን እሱ ጋር ማውራት ፈልገው ኢምራን ያው ቶላና ያው ተሰራ ባንተ በቃ ገዙን በቃ ከተፈፈው አዎ ከተናገረ ለሳነገስ ተምሮ አከተስና ስናገር ለሳነገስ ምን ቶቶ እኔና ኢብራሂም አውራይ ከፈለክ አንተ ያንተ ቤት አለ ካንተ ጋር ሊጀምር ነው አንተ ጋር ሊጨርስ ለምን ዛስ ሄዳለ እሱ ሌላ ሰው ለምን ትጋብዛለህ እናንተ ወንድ ከሆንክ እኔን አውራይና ለምን ትቆጭ አይን ቦሙ ይው ወከቤ ዳይት ነቢ አይን ቦሙ ተወጊዜና መስደድ ለጊዜያ ሰደድ ካንተ ጋር ማውራት ፈልግ ንግረኒ ና ኢብራሂም አውራይ አንተ አደገ ነገር እናገረከና አብይራን ኢብራሂም አውራኝ አንተ ዝም በል ለልሳነ ግን ለልሳነ ግን ተአምሮ ሰነውቱ ያላ ተፈደደ ለሸሸ እኔ አንተን ግዝ አላስተምርም ገባ መማር ከፈለክ ሀቢቢ በፍትህ ያዘ አልቻልኩም ገባ እስቲ እሺ ምንድነው ያለገለገ አንተ እንዳለ ያናውራ ስለገላት ያለገለገ አዳም ያለገለገ ስለገላት ማነሳውና ስለገላት ነው አለ እሱን አንተ ለኔ አትነግረኝ ገባ እሱ ጋር ገላት ማነሳው ና ስለገላት ተገባ ምንድነው ያለው አንተና ና ወንድ እኮ ምንድነው ያለው መጀመሪያ ና አሰብ ገላት ማነሳው ና ተጠቀመና ምንድነው ያለው መጀመሪያ ታው እሱ አይሆን ስለዚህ ያግባባና ማርያም ነው ና ማርያም ነው አንድ መናገራችን ቅድም ግዝ ገደል ሲነበር የመጽሐፍ ነበር ዝም በል ለምን ነው የገባሁት በጣም ለምን በሌላ ሰዓት ነው የገባሁት ዝራ ነኝ ይዳንታን ተረጋጋ خلاص ይሄ ነው ታጫው አዋቂ ነኝ ያጀማጀማ አስቀምጥ አዋቂ ነኝ ያካካል አዋቂ ነኝ ብሎ አንድ መናገራችን خلاص ከመረና ስትማር ነው እናወራለን እሺ አይ ቲንክ ያስገቡ እኔ ሰከኝ ሻወር ይስከና አቋለችና መከራከር አነሳችሁ ዳይክ ነበር ባይዘው ቤዚክ የሆኑ ነገሮች መምህርን እንድታውቁ ፈልገው ነገር ቅዳሴ መግቢያው ማወቅ ግዴታ ነው። ለምሳሌ አንድ ኦርቶዶክስ ግዴታ ማወቅ አለበት። የኔ ፐርሰናሊ ማለት በነበርኩት ነገር ቅዳሴ ሲጀምር በኖርማል ጊዜ ከሆነ ምን አብሃ ይባላል። ቅድስት ቤተክርስቲያን እያለ ይቀጥላል ማለት ነው። ሮብና ዓርብ ከሆነ መስቀል አብሃ ይባላል። መስቀል አበቃ ታሳዛዊ ቤተክርስቲያን ይባላል። እሁድ ሲሆን ደግሞ ምን ይባላል ማለት ነው? ሁሉ ዘገብረ ይባላል። ሁሉ ዘገብረ የሚባል ነገር ይባላል ማለት ነው። መጋረጃ የሚጋረድበት ምክንያት ምንድነው? የቅድም ጥያቄ ፍሬ ቅዳሴ ይባላል ማለት ነው። ፍሬ ቅዳሴ ማለት አትክልተ ቁርባን ዘክና ማርያም ወታዛ ዘደረሰላት ያባህሪ ያቆስ ቆቆስ አዳርስ አጻጻፈተም ሰምሰሮደ ያህልን ዓለም ነው አባህሪ ሲናገር ቅዳሴ ማርያም ላይ እኔ ግን ጠይቄ ነበር ምን እንደሆነ ታውቃለህ? ቅዳሴ ማርያም ሲጀምር ምን ነበር የሚባለው ነበር ጠይቄ ነበር። ቢያቆሮ አመለጠ ነገር የኔስ ሌላ ጊዜ እናወራለን ኢንሻአላህ። ቀጥል ማስተማራችን ተማሩ ሙስሊም ቤት መጣቻቸው ተከበሩ በመጽሐፍ የሚያስቡ በግዕዝ ተያዘ ፊው ጨርሰናል። እሺ ተሟላ ተሙ አይይባ እንደዚህ ያርከለ አጀማ ተማጣጣስ የሚያስገቡት እሺ ቀጣይ ክርስቲያን አንድ ኮንታክት ሰውት የነበረ ክርስቲያን ባስገቡት ናግባ ሰላም አለይኩም የለሽ ክርስቲያን እንዴት ነህ? ሰላም እንዴት አመሻችሁ? ሰላም ነው። ሁላችንም ሰላም ብያለሁ። ሰላም አለይኩም ያ ጀሙ
ቀጥሉ። እሺ ኢትዮጵያ ሰላም ብያለሁ። በክርስቶስ ሰላም እላችኋለሁ። እንዴት አመሻችሁ? አልሐምዱሊላህ። እንዴት ነው? እግዚአብሔር ይመስገን። ከየት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በጣም ጥሩ። መምህሩት እንዴት ነው? ድምፁ ኧረ አይደለም ተራራነ ተራ። እሺ ጥያቄ ነበር ፈቃደኛ ከሆኑ እንደ እግዚአብሔር ፈቃድ እግዚአብሔር ፈቀደ መጠን ለእኔም የምችለውን ለማለት ዝግጁ ነኝ። እሺ መጽሐፍ ቅዱስ ላይ ያለው ትንሽ መነጽር ስለማያስፈልገኝ ነው እንጂ አለ ልያለሁ። በቃ ችግር የለም። እከታተላለሁ። ጥያቄን እንደሚቀጥለው አቀርባለሁ። መጽሐፍ ቅዱስ ስንከፍተው በዚህ ነገር እናገኛለን። መጽሐፈ ነህምያ እንክፈተው። መጽሐፈ ነህምያ እንዲያወጣሁት ነው። መጽሐፈ ነህምያ ምዕራፍ 7 ላይ ይታዩታል። ምዕራፍ 7 ላይ ግን ቅስስ የተባለ ቅስስ የተባለ ነውና ቅስና ካደረገ ቀስ አይደለም ያሉት። ሳይሆን ቅስና በቤተክርስቲያን መካከል ያስጠይቃል። ቀስ አይደለም። እርግጠኛ ናቸው? 100%። ዲያቆኖት እንግዲህ ካሎሽ ያው ግን እንደታየው ከሆነ ዲያቆኖት ቀስ ብሎ ነበር። እንግዲህ ያሰነከደው ከሆነ ግን በቤተክርስቲያን እላታለሁ አይካሄድም ቅስና። እሺ ያያልልኛል። እግዚአብሔርም ታላላቆችንና ሹሞችን ሕዝቡን ሰብስቤ በየትውልዳቸው እቆጥራቸው ዘንድ ልቤን የቆጥራቸው ዘንድ አነሳሳ። ይሄ ግፍቱ እየዘገው ነው ያስነበበኝ። ከስደት የተመለሱ አይሁድ ሁሉ ያልደረሱ። ስለዚህ እየቆጠረ ያለው ምንድን ነው? ከስደት የተመለሱ ነው አይደለ? አሁን ስንሄድ እስኪ ቁጥር 19 ምንድን ነው የሚለው? ቁጥር 19 የበጉዋይ ልጆች 2667። እሺ ቀጥሉ። የአዴን ልጆች 655። ይሄ ግን የትኛው መጽሐፍ ነው ወንድሜ? ይሄ መደበኛ እንትን የምንለው ነው? አዲስ የኦርቶዶክስ ነው። አዲስ ናቸው። 558 አመሰግናለሁ። እሺ ይሄ መጽሐፈ ዕዝራ ምንድን ነው የሚለው? ወደ ሀገራቸው የተመለሱ የአይሁድ ስም ዝርዝር። እሺ የአይሁድ ልጆች ናቸው አለ። የበጉዋይ ልጆች 2056። ቀጥሎ የአዴን ልጆች 454። ተጋጫቸው። ቅድም 655 ነበር። እዚህ ጋር ደግሞ የአይሁድ ልጆች 454 ይላል። ተጋጨ። የትኛው ትክክለኛው? እንትን እናድርጋ ወንድሜ። አሁን ይሄ ያዝከው መጽሐፍ ቅዱስ ድም ነገር ያለው ልክ አይደለም። አሁን ያዝኩት 80 መጽሐፍ ቅዱስ ነው። እንደዛ አይልም። ባይዘዌ አሁን ጥያቄ ካለ እንደዛ ይላል። በመጽሐፍ ችግር አለው።
እንጂ ዝም ብሎ ካለማስረጃ አታስባቸዋለህ። መጽሐፍ ያይደል እስከዛ ደግሞ ሁላችሁ ጀምሩ። ነህምያ ምዕራፍ 1 ቁጥር 10